መጋቢት 1 ዕለተ ማክሰኞ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግናለን። አብረን ስለቆየ አብረን ስለሆንክ እናመሰግናለን። ከአስፈሪው ከጨለማ ሁሉ ስለምትታደገን አንተ ራስን የመቆጣጠር የፍቅር የኃይል መንፈስ እንጂ የፍርሃትን መንፈስ አልሰጠህንምና እናመሰግናለን። እግዚአብሔር ሆይ በሚመቹ በማይመቹ ሁኔታ ውስጥ ሆነ አንተን እናመልካለን። አንተን ማምለክ አማራጭ ሳይሆን እግዚአብሔር ሆይ የተሰራንበት ዋና ዓላማ ነውና እናመሰግንሃለን። ጌታ እግዚአብሔር ሆይ ስለፈጠርከን ያንተ ስላደረከን በሕይወት ስላኖርከን እናመሰግንሃለን። ጌታ ኢየሱስ ክርስቶስ ሆይ ደግሞ እንደ ቃልህ እንጸልያለሁ። ጥቂቷ ምንላት ነገራችን እግዚአብሔር ሆይ ከኛም አልፎ ለብዙዎች ይተርፍ ዘንድ እንድትረዳን እግዚአብሔር ሆይ እንድትባርክልን፣ ጥቂቷን ነገራችንን እንድትባርክልን፣ ጥቂቷን ስራችንን፣ ጥቂቷን ትጋታችንን፣ ጥቂቷን እግዚአብሔር ሆይ የሆነችውን ነገር እንድትባርክልን እጸልያለሁ። ቃል ሲናገር እንደዚህ ይላልና አገልጋይ ባሌ ሞቷል፣ እርሱም እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። አሁን ግን ባለ ዕዳ 2 ወንዶች ልጆቼን ባሪያ አድርጎ ሊወስዳቸው መጥቷል ስትል ወደ ኤልሳ ጮኸች። ኤልሳም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገሪኝ አላት። እርሷም አገልጋዬ ከጥቂት ዘይት በቀር በቤቷ ምንም ነገር የላትም አለች። ኤልሳም እንዲህ አላት፣ እንግዲያው ሂጂና ከጎረቤትሽ ሁሉ ጥቂት ሳይሆን ብዙ ማድጋ ተዋሺ፣ ገብተሽም መዝጊያውን በአንቺና በልጆችሽ ላይ የኋሊቱ ዝጊ፣ ዘይቱንም በማድጋው ሁሉ ጨምሪ፣ እያንዳንዱ ማድጋ ሲሞላ ወደ አንድ በኩል አኑሪው። ስለዚህ ትታው ወደ መዝጊያው በራሷና በልጇ ላይ የኋሊቱን ዘጋች። ማድጋዎችንም እያቀረቡላት እርሷ ትሞላ ጀመር። ማድጋዎቹ ሁሉ ከሞሉ በኋላ ልጇን ሌላ ማድጋ አምጣ አለችው። እርሱ ግን ምንም የቀረ ማድጋ የለም ሲል መለሰላት። ከዚያም ዘይቱ መውረዱን አቆመ ይላል። ጌታ ሆይ በኢየሱስ ክርስቶስም በዚህ ቃል እንጸልያለን። ጌታ እግዚአብሔር በኢየሱስ ክርስቶስ ስም ለአንተ ባሪያ ታማኝ የነበረ ቤተሰብ ይህንን ካደረግ ጌታ ሆይ በኢየሱስ ክርስቶስ ስላለን እኛ ቤተሰብነት በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ ስለ ኢየሱስ ስትል ኢየሱስ ስለከፈለው ዋጋ ስላሳየን ምሕረት ስለ የማስታረቅ ስራን ስለሰራው ኢየሱስ ክርስቶስ ስትል ጌታ ሆይ በኢየሱስ ክርስቶስ ስም ጥቂቷን ነገራችን እንድትበዛ ትንሽ የምትባለው ነገር ለሀገር ትተርፍ ዘንድ ጥቂት የሚባለው የትኛውም ስራ ጌታ እግዚአብሔር ሆይ በካምፓኒነት ትርፍን እንዲያገኝ ትንሽ የሚባል ጸጋ ያላቸው እግዚአብሔር በኢየሱስ ክርስቶስ ስም አድጎ ለሀገር ለቤተ ክርስቲያን ለብዙ ነገር በረከት ይሆን ዘንድ በኢየሱስ ክርስቶስ ስም እጸልያለሁ። ወጣቶች እግዚአብሔር ሆይ ጥቂቷን የነሱን ልፋት የነሱን ታታሪነት እግዚአብሔር ሆይ በብዙ ፍሬ እንድትባርክላቸው እጸልያለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አባቶችም እጸልያለሁ። ጥቂቷን የነሱን የጸሎት ኃይል የነሱን የምክር ኃይል እግዚአብሔር በውስጣቸው ያስቀመጥከው ነገር ለሀገር ይበቃ ዘንድ እለምናለሁ። እግዚአብሔር ልጆች የሚማሩ ልጆች ጌታ እግዚአብሔር ሆይ ጥቂቷን የሚያነቧትን ነገር ባይብሯቸውን እግዚአብሔር በኢየሱስ ክርስቶስም በኃይል እንድትከፍትላቸው እንድታጸናቸው አብራቸው እንድትሆን በኢየሱስ ክርስቶስም እጸልያለሁ። ጌታ እግዚአብሔር ሆይ አንተ ጥቂቷን ነገር አባዝተህ እጅ ጋር ሲደርስ እግዚአብሔር ሆይ ጥቂት የሚባል ነገር እጅ ሲደርስ ለሀገር በረከት ይሆናል። እጅ የደረሰ የትኛውም ነገር ጌታ ሆይ ከጥቂትነት ወደ ብዙነት ከባዶነት ወደ ሙላት ይመጣልና ጌታ ሆይ ወደ አንተ እጅ እናቀርባለን። ያለንን ጥቂት ነገር ያለንን ትንሿን ነገር አባት ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አብረህን እንድትሆን የእጆቻችን ስራ እንዲባረኩ የሚሰሩ የእጆቻቸው ስራ እንዲባረኩ በጥቂት እግዚአብሔር ሆይ ጥቂት የሚባል በቤታቸው ያለ
ከዛ ውጪ ምንም የሌላቸው ጌታ እግዚአብሔር በሙላት እንድትባረካቸው እንዳንተ በረከት እግዚአብሔር ከባለጠግነትህ እንድትባረካቸው በኢየሱስ ክርስቶስ ስም እጸልያለሁ። ካንተ የተነሳ ቤታቸው በበረከት ይጥለቅለቅ። ካንተ የተነሳ ጌታ ሆይ ባዶነታቸው ወደ ሙላት ይቀየር። ካንተ የተነሳ እግዚአብሔር ሆይ እየጨመሩ ይሄዱ። ካንተ የተነሳ ኃይል ይሁንላቸው። ካንተ የተነሳ ብርታት ይሁንላቸው። እግዚአብሔር ሆይ አንተ ለደካማ ብርታትን ትሰጣለህ። እግዚአብሔር ሆይ ለሚፈራው ብርታት ትሆናለህ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ትንሿ ነገር በሕይወታቸው ያለችዋ ትንሿ አገልግሎታቸው እግዚአብሔር ሆይ በዓለም ደረጃ ያንተን ፍቃድ አስፈጻሚ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። ጥቂቷ ዘይታችን ጌታ እግዚአብሔር ጥቂቷ በቤታችን ያለችዋ ነገር በኢየሱስ ክርስቶስ ስም እንድታባዛ ጌታ ሆይ አንተ ሕዝብህን በጥቂቷ ነገር በብዙ ትባረካለህ። እኛን ለመባረክ ጥቂት ምክንያት በቂ ነው። እኛን ለመባረክ ጥቂቷ በቤታችን ያለችዋ ነገር በቂ ነችና ጌታ እግዚአብሔር ሆይ በጥቂቷ ነገር ላይ ቃልህን እንድትናገር በረከትህን እንድታዝ ጌታ እግዚአብሔር ሆይ እንጸልያለን። ጥቂቷ ነገሮቻችን በብዛት በሙላት ሀገርን እንዲሞላ የሚሰሩ በስራቸው ላይ፣ የሚማሩ በትምህርታቸው ላይ፣ ልጆች የሚያሳድጉ በልጆቻቸው ላይ፣ ሀገር የሚመሩ በሀገራቸው ላይ፣ በተለያዩ ዘርፍ ያሉት በቤተ ክርስቲያን ያሉት እግዚአብሔር በምዕመናቸው ላይ በቅዱሳን ላይ እግዚአብሔር ሆይ ያንተ ሕይወት፣ ያንተ መልካምነት፣ ያንተ መዓዛ፣ ያንተ ቸርነት በቤታቸው እንዲበዛ እግዚአብሔር ሆይ ሪሊ አንተን ማወቅ በእውነት አንተን ማወቅ ወደሚገኘው በረከት እንድታስገባን እጸልያለሁ። ጌታ እግዚአብሔርን ስለምታረግ እናመሰግናለን። ስለምታባዛው እናመሰግናለን። ስለምትባርከው እናመሰግናለን። በልጅ በኢየሱስ ስም አሜን።